በዛሬው ክፍል ቪዲዮ ኤክሴል ከመጀመሪያው ጀምሮ እንዴት እና ነገሮችን መስራት እንደምትችሉ ማሳያችሁ ይሆናል ማለት ነው። በትኩረት እንድትከታተሉ ጋብዛችኋለሁ። ከመጀመሪያው ከመክፈት ጀምሮ ነው ማሳያችሁ። ስለዚህ ቀጥታ ዊንዶውስ 7 ሲሆን ስታርት ኦል ፕሮግራም ማይክሮሶፍት ኦፊስ ኤክሴል ማለት ይጠበቅብናል። ግን እዚህ ጋር አብዛኛው ኮምፒውተሮች አሁን ዊንዶው 10 ስለሆኑ እዚህ ሰርች በተኑ ጋር ሄደን ኤክሴል ብለን መጻፍ ይኖርብናል ማለት ነው። ይሄው ኤክሴል የኔ ጋር ያለችው ለምሳሌ ኤክሴል 2016 እና 2010 ሊሆን ይችላል፣ 2013 ሊሆን ይችላል፣ 2007 ሊሆን ይችላል እንደየ ኮምፒውተራችሁ ሞዴል ማለት ነው። ስለዚህ ኤክሴል 2016 እከፍታለሁ ማለት ነው። በዚህ መልኩ ይከፍትልኛል። እኔ መጀመሪያውን እመርጣለሁ ማለት ነው። ስለዚህ ኤክሴል እንደዚህ ከፍታለሁ። ከከፈትኩ በኋላ እነዚህ ኤክሴል ላይ እነዚህኞቹ ሴል የሚባሉት አክቲቭ ሴል ይባላል። ለምሳሌ እዚህ ጋር የምጽፍባት ቦታ ማይክሮሶፍት ወርድ ላይ ታስታውሱ ከሆነ እዚህ ጋር ኢንሰርሽን ፖይንት ነበረች የምታመለክተው። እዚህ ጋር ደግሞ ሴል ነው የሚባሉት። አሁን ይሄ ኤክሴል በሮ እና ኮሎምን የተከፋፈለ ነው። እዚህ ጋር እንደምታዩቸው በጣም ሰፋ ያሉ ሮዎች አሉት። ሮ የምንላቸው ሆሪዞንታሉን ነው፣ ኮሎምን ደግሞ ቨርቲካሎች ናቸው እና በሮ እና ኮሎምን የተከፋፈለ ነው። እዚህ ጋር ስክሪን ኤሌመንቶችም ይለያያሉ። እዚህ ጋር ኢንሰርት ፋንክሽን የምንላቸው ሌሎች ከወርድ የተጨመሩ ሌሎች አሉ፣ የሚመሳሰሉም ግን ደግሞ ይኖራሉ ማለት ነው። ስለዚህ በዋናነት ይህን ኤክሴልን ዳታችን በትክክል አሬንጅ ለማድረግ ኤክሴልን መጠቀም ይመረጣል። ምክንያቱም አንዳንድ ካልኩሌሽኖችን እዚሁ ስለሚሰራልን ማለት ነው። እና በተለይ እንደዚህ ቁጥር ነክ የሆኑ ፋይሎቻችን በኤክሴል ብናስቀምጥ ጥሩ ነው። በጣም ብዙ ፊቸሮች አሉት ኤክሴል። ግን ከመጀመሪያው ቀለል ካለው ጀምሮ የማሳያችሁ ይሆናል ማለት ነው። ስለዚህ እነዚህኞቹ ሴል ነው የሚባሉት የመጀመሪያዎቹ ማለት ነው። ሴልስ እንላቸዋለን እያንዳንዷን ቦታ ማለት። ስለዚህ ዳታ ኢንሰርት የምናደርገው ሴሎች ላይ ነው ማለት ነው። ስለዚህ አሁን ማሳያችሁ ቀለል ያለች ነገር እንደመግቢያ ማለት ነው። ለምሳሌ ሮስተር እንዴት እንሰራለን፣ ሮስተር እንዴት መስራት እንደምንችል ነው። ስለዚህ የግድ እዚህ ጋር የተማሪዎች ስም ይኖራል፣ ኔም ብለን እናስገባለን ማለት ነው። ኔሙ ጋር ቀጥሎ ደግሞ ሰብጀክቶችን እንዘረዝራለን። ለምሳሌ አማርኛ ቢኖር እንግሊዝ ሊኖረን ይችላል ማለት ነው። ማትስ የሚባል ሰብጀክት ይኖራል። ኦኬ ጀነራል ሳይንስ ደግሞ ጄኤስ በአብሪቬሽን ጽፈዋለሁ፣ ጄኤስ ይኖረኛል ጻፍ። ሌላ ኤችፒ ዳታ ለማስገባት እንዳይበዛብኝ ትንሽ ነው የምጽፍ። ሌላ ይኸው አይቲቢ እነዚህን ሰብጀክቶች ጻፉኝ። እነዚህን ሰማቸውን ደግሞ ቶታሉን ራሱ መስራት መቻል አለበት። ለምሳሌ አንድ ክፍል ውስጥ 60 ተማሪ ቢኖር ስንጠሪው ያን ሁሉ የ60ውን መደመር አይጠበቅበትም። ያን ከደመረ ዘይን ድራግ አድርጎ የሁሉን እንዲሰራለት መሆን መቻል ይኖርበታል ማለት ነው። ስለዚህ እዚህ ጋር ሰም እላለሁ ድምሩን ማለት ነው የሁሉን። ስለዚህ ሰሙ እንዴት ይሰራል የሚለውን አሳያችኋለሁ። ቀጥልን ደግሞ አቬሬጅ እንሰራለን። ይኸው አቬሬጅ በአብሪቬሽን በማስጠሪያ ስለምጽፈው ይሄ ምንም ችግር የለውም። አቬሬጅ እንሰራለን። ከዛ ደግሞ ቀጥልን ራንክ እንሰራለን ማለት ነው። ከዛ ከፍተኛ ዝቅተኛ ለምሳሌ አሁን እዚህ ጋር ማክሲመሙን ሚኒመሙን እንዲያወጣልኝ ብፈልግ ሌላ ተጨማሪ ኦኬ ግሬድ እስኪ ለምሳሌ ግሬድም ይስራልኝ። ይሄው ግሬድ እንዲሰራልኝ ዜን ሪማርክ ለምሳሌ ፓስ ፌል ምናምን ለማለት ከፈለጉ ይሄው ሪማርክ ድረስ እዚህ ድረስ እንዲሰራልኝ አሁን ብፈልገው መጀመሪያ ዳታ ኢንሰርት ማድረግ ይኖርብኛል ማለት ነው። ስለዚህ እዚህ ጋር ኔሞችን ማስገባት ይኖርብኝ። ለምሳሌ ይሄ ቶማስ የሚባል ሰው ቢኖር እዚህ ጋር ቶማስ ስላለው ቀጥዬ ደግሞ ሄለን የምትባሉት ነው። ሄለን የተወሰነ 1-5 ተማሪዎችን አስገባሉ ማለት ነው። ቀጥዬ ኤደን የምትባሉት ኖረኝ። ይሄው ኤደን ሶሪ ተመሳሳይ እንዲሆን ኤደን አልኩኝ። ዜን ሮቤል የሚባል ቢኖር እዚህ ጋር ይሄው ሮቤል የመጀመሪያ ዳታ ኢንሰርት ማድረግ ስለሆነ የሚጠበቅብኝ ማለት ነው። አንድ ተማሪ ልጨምር። ኦኬ ሄሊና የምትባለው ብትኖረኝ ይሄው ሄሊና ብዬ ዜን አስገባሁ ማለት ነው። በነገራችን ላይ እዚህ ጋር በኋላ ነገር ስለምጨምርላችሁ እስኪ አንዲት ስማቸውን ከጻፍን በኋላ ምናልባት አንድ ኮሎመን እስኪ ኢንሰርት እናድርግ። እዚህ ጋር አንድ ኮሎመን ኢንሰርት ብናደርግ ኦኬ እዚህ ጋር ምናልባት ሴክሳቸውን ወይም ደግሞ ጾታቸውን የሚያሳይ ነገር ፊልተር ማድረግ ስለሚኖርብን በኋላ ማለት ነው። እዚህ ጋር ቶማስ ሜል ነው፣ ሜል ልበለው። ዜን ሄለን ሴት ብትሆን ፊሜል ላለሁ ማለት ነው። ፊሜል ኦኬ። በኋላ ፊልተር ለማድረግ እንዲመቸኝ ብዬ ነው። ኤደንም ይኸው ፊሜል ብትሆን ይኸው ፊሜል አልኩኝ። ሮቤል ሜል ከሆነ ይኸው ሜል ላለሁ። ህሊና ሴት ብትሆን ይኸው ፊሜል ይሄንም ሞላሁ ማለት ነው። ስለዚህ አሁን ዳታ ኢንሰርት እዚህ ጋር ራንደም ስለሆነ የምሞላው ምናልባት ችግር የለውም። ይሄው ለምሳሌ ከ180 ቢያመጣ ይሄኛው ደግሞ 54 ቢያመጣ ይሄ 85 ይሄኛው 47 ቢያመጣ ይሄ 65 ቢያመጣ እኔ ዲፎልት ነው የምሞላው። ይሄ ምንም ችግር አይኖረውም። ይሄ 95 ቢያመጣ 54 ቢያመጣ 17 ቢያመጣ ይሄ ደግሞ ይሄ 98 ቢያመጣ 74
ዲፎልት ነው የማለው ብያቸዋለሁ። ያው 75 54 ቢያመጣ 66 ቢያመጣ 54 ቢያመጣ ይሄ 22 ቢያመጣ ይሄን ደግሞ 85 አልኩኝ 98 ሊኖረው ይችላል 97 ሊኖረው ይችላል 94 ሊኖራቸው ይችላል። ይሄ ደግሞ 54 ሊኖረው ይችላል። ይሄ 99 98 99 99 94 ኦኬ 78 ቢኖረው ኦኬ እዚህ ጋር አይቲ 96 95 94 98 97 ይኖራቸው። ስለዚህ አሁን ራንደምሊ ዳታዬን አስገባሁ ማለት ነው። ስለዚህ ሰማቸውን ልሰራ ነው እነዚህን እያንዳንዳቸውን ማለት ነው። ይኸው ሰም መስራት ስፈልግ እዚች ጋር አክቲቭ ሴልን ልክ ሰምታች ነው የምትሆነው። እዚህ ጋር ሰም ጋር ሄዳለሁ። ቀጥዬ እዚህ ጋር ኢንሰርት ፋንክሽን የምትላለች እዚች ጋር ኤፍኤክስ የምትለዋ ማለት ነው። ስለዚህ ከእሷ ጋር ነው የሚሄደው። ወይም ደግሞ እዚህ ጋር ፎርሙላ ጋር ገብችም እዚህ ጋር ኢንሰርት ፋንክሽን ጋር መግባት ይችላለሁ። ግን ባጭሩ ለእናንተ ምናልባት እቺ ኤፍኤክስ አክቲቭ ካልሆነችላችሁ እዚህ ጋር ፎርሙላ ጋር መግባት ይኖርባችኋል ማለት ነው። ይኸው ፋንክሽን ጋር ገባለሁ። ይኸው ሰም ትለዋለች ባይ ዲፎልት እዚህ ጋር። በነገራችን ላይ ይሄ ሞስት ሪሰንትሊ ዩዝድ ማለት ብዙ ጊዜ የምንጠቀምባቸው ከሆነ እዚህ ጋር ይደረድራቸዋል። እዚህ ጋር ካጣኋቸው ግን እዚህ ጋር ኦል ብዬ እዚህ ጋር ድራግ እያደረጉ ወደታች መፈለግ ነው የሚኖርብኝ ማለት ነው። እነዚህ ግን ብዙ ጊዜ ስለምጠቀምባቸው ሞስት ሪሰንትሊ ዩዝድ የሚለውን እጠቀማለሁ ማለት ነው። ያው ሰምን መረጥኩኝ። ከዛም በኋላ ይቺ ዲያሎግ ቦክስ ምንድነው ፋንክሽን አርጊውመንት ምትል ከየት እስከ የት ያለውን እንደምርልህ የምትፈልግ ነው የሚለኝ። ይሄው ከዚህ ከአማርኛ ጀምረ እስከ አይቲ ድረስ ያለውን ብዬ የመጀመሪያዎቿን ብቻ የአንዷን ሰው ለምሳሌ ቶማስ ነው አንድ ቁጥር ላይ የቶማስን ብቻ ሴሌክት አደረግ ማለት ነው። ዜን ኦኬ እለዋለሁ። ይሄው ቶማስ እንግዲህ 454 አመጣ። እዚህ ጋር ይችኛዋ ሲንግል ፕላስ ስትመጣ ነው ድረግ የምታደርጉት። አሁን ይችኛዋ ወፍራሟን እንጂ ድረግ ባደርገው 455 ነው የሚያስቀምጥልኝ። ተመልከቱ እንደዚህ ባደርገው አሁን ጭራሽም አላመጣልኝም። እዚህ ጋር መሆን ኦኬ ይሄን ይጅም ድረግ ባደርገው አይሰራም፣ ወርታች ነው የሚጎትትብኝ። ስለዚህ ድረግ ስታደርጉ እቺ ቀጭኗ ፕላስ ሳይን መምጣት አለባት። እቺን ትይዙና ድረግ ታረጋላችሁ ማለት ነው። ይሄው አሁን የሁሉንም ደመረልኝ። እዚህ ጋር 92 90 ሚሊ ይታያችኋል። እዚህ ጋር ውጤት ሳስገባ ስለተሳሳት ሆነ። ለምሳሌ የዚህን 8899 ስላደረኩት ነው። ስለዚህ ይህን ላስተካክል። እዚህ ጋር ሳስተካክለው ሰሙ ላይ ራሱ ማስተካከል አለበት። ይሄው 85 ቢሆን ሰሙ ላይ መጥቶ ራሱ ያስተካክለዋል። ይሄው ራሱ አስተካከለው ማለት ነው። ስለዚህ አሁን እነዚህ ሰማቸውን ድምራቸውን ሰራው ማለት ነው። ወደ አቬሬጅ ሊሄድ እዚህ ጋር አቬሬጅ ጋር ሲሄድ ደግሞ በተመሳሳይ አቬሬጅ መስራት ስፈልግ ከአቬሬጅ ቀጥላ ካለችዋ ሴል ላይ ያስቀምጣለሁ። አክቲቭ ሴልን ኢንሰርት ፋንክሽን ሄዳለሁ እዚህ ጋር ኤፍኤክስ ጋር ማለት ነው። አቬሬጅ የሚል እዚህ ጋር አለ። ሴሌክት አደረግኩ። እዚህ በኋላ ኦኬ ያልኩት ማለት ነው። አቬሬጅ አሁን ኦኬ ብለው ይህንም አብሮ ይደምርብኛል የሰሙን። ስለዚህ የመጀመሪያውን ሰው ከአማርኛ ጀምረ እስከ አይቲ ድረስ ያለውን ብዬ ሴሌክት አደረግለታለሁ። ኦኬ አሁን ይኸው አቬሬጁን እዚህ ጋር ያስቀምጥልኛል የሁላቸውንም ማለት ነው። ከአቬሬጅ ቀጥለን ደግሞ ራንክ ነው። ራንክን ደግሞ ለመስራት ምንድነው የምናደርገው? በአቬሬጁ ነው ራንክ የምንሰራ ያው ደረጃ ስለሆነ። አሁን እዚህ ጋር ማኑዋሊ ስንመለከተው ትንሽ ሰዎች ስለሆኑ እንለያቸዋል። አንደኛ መውጣት ያለበት ማን ነው? ሮቤል የሚለው ነው። እዚህ ጋር 79 ሁለተኛ ማን ሊወጣ ይችላል? እዚህ ጋር ያሌና 77 ያላት ማለት ነው። ስለዚህ ሰርተን ነው ይሄን ደግሞ ራንኩ ነው። ምክንያቱም የብዙ ተማሪ ሲሆን እንዲሁ መለየት ስለማንችል ማለት ነው። ስለዚህ ይሄው ራንክ ጋር ሄዳለሁ። ይሄው ኤፍኤክስ ጋር ሄድኩ። እዛ በኋላ እዚህ ጋር ራንክ ምትል ፈልጋለሁ። ራንክ ሞስት ተደጋጋሚ ስላልተጠቀምኩባት ራንክን አላገኘትም። ስለዚህ ኦል ብዬ እዚህ ጋር ሄጄ እፈልጋታለሁ። ያው አር ቤት መሄድ ይኖርብኛል ማለት ነው ራንክን ለመፈለግ። ይሄው ኦኬ እዚህ ጋር እዚህ አካባቢ ትኖራለች። ያው ፒ አሁን ወርታች ላወርደው ኪው አር እዚህ ጋር ያው ራንክን አገኘሁት ማለት ነው። ኦኬ አልኩኝ። ራንኩን የምሰራውን በዚህ ጋር በአቬሬጃቸው ስለሆነ አቬሬጁን ወደ ታች ነው ሴሌክት ማድረገው። ቅድም እንደዚህ ሆሪዞንታል ነበር። አሁን ቨርቲካሊ አቬሬጁን ሴሌክት አድርጋለሁ። ይሄው እዚህን ሪፈረንስ የሚለው ላይ ክሊክ አድርጋለሁ። አሁን ድጋሚ አቬሬጁን ሴሌክት አድርጋለሁ። ሴሌክት ካደረጉ በኋላ ኦርደር እንዲሰጥልኝ ማለት ያወዳድርና ይሄኛው አንደኛ መሆን አለበት፣ ይሄኛው ሁለተኛ እንዲለኝ እዚህ ጋር F4 እንጫናለሁ ማለት ነው። F4 እንጫናለሁ። ሶሪ እዚህ ጋር F4ን ስጫን ምን ያመጣልኛል? F4 ያው ዶላር ሳይን ያስገባልኛል ማለት ነው። ስለዚህ ኦኬ እለዋለሁ ማለት ነው። ደረጃዎቹን ቁጭ ያደርግልኛል ማለት ነው። ይሄው ድራግ አደርጋለሁ ማለት ነው። ያው አንደኛ 79 ያደርገዋል ማለት ነው። ስለዚህ ራንክ በዚህ መልኩ እንሰራለን ማለት ነው። ቀጥለን ደግሞ የምናየው ማክሲመም እንዴት ይስራልን ነው። አሁን ይሄ ቅድም ሰም ስለሰራን ማክሲመም በጣም ቀላል ነው። ይሄው ማክስ ጋር እንሄዳለን። ኤፍኤክስ ጋር ሄዳለሁ። ዜን ማክስ ሚል እፈልጋለሁ። እዚህ ጋር ለመፈለግ ስለሚያስቸግረኝ ሞስት ሪሰንትሊ ዩዝድ ጋር ልፈልጋቸው። ይሄው ማክስ ሚል አለ። ማክስ ከየት እስከ የት ያለውን ማክሲመም እንፈልግልህ። ይኸው ከመጀመሪያው ጀምረህ እስከ መጨረሻው ሳብጀክት ድረስ ስለዋለሁ። ኦኬ
አሁን ማክሲመም 96 ነው ይለኛል። የሁሎችን አሁን ያስቀምጥልኛል ማክሲመማቸው። ይሄው ሚኒመም ተብሰይ ነው። አሁን እናንተ መስራት ትችላላችሁ። ይሄው ኤፍኤክስ ጋር ሄዳለሁ። እዚህ ጋር ቅድም ማክስ ነበር። አሁን ደግሞ ሚን የምትል እፈልጋለሁ ሚኒመም ስለሆነ ማለት ነው። ሚን ኦኬ። እዚህ ጋር የለችም። ከሌለች ምንድነው የማደርገው? ይሄው እዚህ ጋር ሄጄ ኦል ላለው እዛ ኤም ቤቶች ጋር ሄጄ መፈለግ ነው በቃ ሚኒመም ደግሞ ማለት ነው። ይሄው ድራግ አድርጋለሁ። ኦኬ 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 ሚኒመም ደግሞ ኦኬ ሚን እቻት እዚህ ጋር ሚን ትላለች። ኦኬ አልኩኝ። ዘን ከየት እስከ የት ሴሌክት አደርግበታለሁ አሁን እስከ አይቲ ድረስ ማለት ነው። ያንደውን ብቻ ዘን ይሄን ኦኬ እለዋለሁ። ያው ሚኒመም ቲዩኒቱ የሌሎችንም ሚኒመማቸውን ያስቀምጣል ማለት ነው። ስለዚህ አሁን ሚኒመም ሰራ። ቀጥልን ደግሞ አሁን ግሬድ ነው የምንሰራ። አሁን ግሬድ ትንሽ እንዴት አይነት መሰላችሁ? አሁን ግሬድ ስንሰራ ምናልባት ጽሁፉ እንዲታያቸው ትንሽ ይሄን ጎላ ጎላ ላድርገው መሰለኝ በጣም ብዙ ትርፍ ቦታ ስላለ ኦኬ ትንሽ ጎላ ላድርገው። ትንሽ እኛን ታይምስ ኒው ሮማን ባድርጋት ጥሩ ነው ማለት ሬጉላር ለሆነ ጽሁፍ ታይምስ ኒው ሮማን ብንጠቀም ይመከራል። ኦኬ ግሬድን ሳልሰራላችሁ ግን አሁን እዚህ ጋር ይሄ ትንሽ እንትን አለ ተጠጋጋ ጽሁፉ። ስለዚህ ምንድነው የማደርገው? ይሄን ኮሎሙን ሪሳይዝ ማድረግ ያለበት ራሱ ሲሰፋ ማስፋት ሲጠብ ማጥበብ ማለት ነው። ስለዚህ አሁን ይሄ ጽሁፎቹ ጠፍተዋል። ስለዚህ እዚህ ጋር ራይት ክሊክ አድርጋለሁ። እዚህ ጋር ራይት ክሊክ ካደረጉ በኋላ ቪው ኮድ የምትለው ጋር ሄዳለሁ። ቪው ኮድ ከዛ በኋላ ጄኔራል የምትለዋን ክሊክ አድርጌ ወደ ወርክሺት ትቀይርና ምን እላለሁ? እዚህ ጋር ልጻፍ ሴልስ ዶት ኦኬ ሴልስ ዶት ሪሳይዝ አደረገልኝ ማለት ነው። እዚህ ጋር አሁን በጣም ረጅም ጽሁፍ ብጽፍ ራሱ እያሰፋው ይሄዳል። ለምሳሌ ይኸው እዚህ ድረስ ብጽፋው ራሱ ነው የሚያሰፋው። ይኸው እዚህ ድረስ ወሰደው ማለት ነው። ስለማልፈልገው ይሄን አጠፋዋለሁ። ስለዚህ ራሱ ይመልሰዋል ማለት ነው። በጣም ብዙ ቁጥርም ስጽፍ ራሱ ሪሳይዝ ያደርገዋል ማለት ነው። ስለዚህ ይቺን ፎርሙላ እንዳትረሷት ማለት እዚህ ጋር አሁን ትንሽ ዲሌይ ስላደረጉ ነው ስለቆየው እንዳይረሳችሁ ለማለት ፈልጌ ነው። ሴልስ ዶት ኢንታየር ኮሎመን ዶት አውቶፊት ነው የምትለው ማለት ነው። እሷን መርሳት የለባችሁም። ምናልባት እስኪ እዚች ጋር ልጻፍላችሁ እስኪ እንዳትረሱት ማለት ነው። እዚህ ጋር ሴልስ ዶት ኢንታየር ኮሎመን አያይዛችሁ ማለት ነው። ዶት አውቶ ፊት የምትለዋን መርሳት የለባችሁም። ይቺ ኮሎመንን ሪሳይዝ ታደርጋለች ማለት ጽሁፉ ሲሰፋ አብሮ ይሰፋል፣ ሲጠብ ደግሞ አብሮ ይጠባል ማለት ነው። ስለዚህ ሴልስ ዶት ኮሎመን ዶት ኢንታየር ኮሎመን ዶት አውቶ ፊት እንላለን። ይሄው ስለዚህ አሁን ግሬድ እንስራ። ግሬድ ለመስራት ግሬድ ጋር እመጣለሁ። ከዛ በኋላ እዚህ ጋር ሄድና ኢፍ ነው የምለው። እዚህ ጋር ግሬድ ለመስራት የግድ ኢፍ መጠቀም መቻል አለብኝ። ያለ አሻይል ያስቸግረኛል። ምክንያቱም አሁን ግሬድ ማለት ከ95 በላይ ከሆነ ኤ በለው፣ ከ50 በታች ከሆነ ዲ በለው ሚል ይሄ ስምምነት ነው፣ አግሪመንት ስለሆነ ቀጥታ ኢፍ እላለሁ ማለት ነው። ስለዚህ ኢፍ ምትለዋል ፈልግ ቻት እዚህ ጋር ኢፍ ውስጥ ሄዳለሁ። ከዚህ በኋላ ኢፍ አልኩኝ። አሁን አቬሬጁ ያለበት ቦታ ማለት ነው እዚህ ጋር ጄ ናት አይደል? ይሄው አቬሬጁ ግሬተር ዛን ኦር ኢኳል ቱ ለምሳሌ ስንት አለኝ አቬሬጅ አሁን 79 ነው አይደል? እሺ ከ75 በላይ ከሆነ ምን በልልኝ ይለዋለሁ እዚህ ጋር ኤ ስጥልኝ ከ75 በላይ ከሆነ። እሺ ሌላስ ደግሞ ከ75 በታች ከሆነስ እዚሁ ቫልዩ ኢፍ ፎልስ ካልሆነስ ምትለው ላይ ክሊክ አደርጋለሁ። ካልሆነ እዚች ጋር ሄዱ። አሁን ድጋሚ ኢፍ ልና አቬሬጅ ግሬተር ዛን ኦር ኢኳል ቱ ሌላ ስንት አለኝ? ኦኬ ቅድም 75 ብያለሁ። በእርግጥ ብዙዎቹ ኤ መሆን እድል አላቸው። ከ75 ብያለሁ። አሁን ደግሞ ከ74 በላይ ከሆነ እለዋለሁ እዚች ጋር ቫልዩ ምን ይሁንልኝ ቢ ብለህ ስጥልኝ እለዋለሁ። ካልሆነስ ቫልዩ ኢፍ ፎልስ ክሊክ አድርግና ካልሆነ አሁን እንደገና ኢፍ አቬሬጁ ግሬተር ዛን ኦር ኢኳል ቱ ከ70 በላይ ከሆነ ማን በልልኝ እለዋለሁ እዚህ ጋር ሲ በልልኝ እላለሁ። የመጨረሻው ካልሆነስ ዲ በለው እለዋለሁ ማለት ነው። እንግዲህ ከ70 በታች ከሆነ ዲ ሊለው ነው። በእርግጥ እዚህ ጋር የጻፍኳቸው ባይ ዲፎልት ከ70 በላይ ናቸው። እናንተ ሚያንስ ቁጥር አስገብታችሁ ትሞክሩታላችሁ ማለት ነው። እዛ ኦኬ እለዋለሁ። ይኸው 75 በላይ ኤ ብዙዎቹ አሁን ኤ ናቸው የሚሆኑት እዚህ ጋር የሚያገኙት ማለት ነው። ይኸው አሁን ለምሳሌ እቺን ልቀንሳት እስኪ 65 የምትለዋን 11 ቢያመጣ ምናልባት ልዩነት ካለው እስኪ ይኸው አሁን እቺን 11 ባደርጋት 68 ሆነ ከ70 በታች ስለሆነ ዲ ኦኬ። እስኪ እዚህ ጋር 66 ለምሳሌ ይሄ ኤ ነው 97 አይደል? ይሄን ልቀንሰው እስኪ 45 ላድርገው ለውጥ ይኖረዋል። ይሄው ዲ ያደረገው ማለት ነው። ምክንያቱም ስለሚቀንስ ይሄ ማለት ነው ሰራው ማለት ነው።
ዜን ሪማርክም ተመሳሳይ ነው። ይሄው ኢንሰርት ፋንክሽን እሄዳለሁ። ይሄም በኢፍ ነው የሚሰራ። አሁን ይሄ ሞስት ኮመን ዩዘር ጋር ልግባና ኢፍ አልኩኝ ሪማርክ። አሁን እዚህ ጋር አቬሬጁ ከስንት በላይ ከሆነ ልበለው። ለምሳሌ አቬሬጅ ግሬተር ዛን ኦር ኢኳል ቱ 79 ከ79 በላይ ከሆነ ቫልዩ ኢፍ ትሮ ከሆነ ኤክሰለንት በለው እለዋለሁ። ኤክሰለንት በለው። ኦኬ ካልሆነስ ኢፍ ፎልስ ከሆነ አሁን እንደገና ኢፍ እላለሁ። አቬሬጅ ግሬተር ዛን ኦር ኢኳል ቱ ከስንት በላይ ቢሆን ከ76 በላይ ከሆነ ደግሞ ከ76 በላይ ከሆነ ቫልዩ ቬሪ ጉድ በለው። ቬሪ ጉድ በልኝ። እሺ ካልሆነ ግን ፌል ወድቀሃል በለው። ለምሳሌ ፌል በለው። ከዛ ኦኬ ግን አሁን እዚህ ጋር ያመጣልኛል ማለት ነው። ፌል ምክንያቱም አብዛኞቹ ከ75 በታች ስለሆኑ ማለት ነው። ይሄ ሪማርክ ይባላል። ሌላኛው ይሄን ለምሳሌ እስኪ ሴቶችን ብቻ እንዲያሳየኝ ብፈልግ እዚች ጋር ሄዳለሁ። እዚህ ጋር ሶርት ለምሳሌ ይሄን ዝብርቅርቅ ያለ ነው አይደል? አሬንጅ እንዲያደርግልኝ ብፈልግ ቀጥታ እስከ ውጤታቸው አሬንጅ ማድረግ ስላለበት ሁሉን ሴሌክት አደርጋለሁ። ከዛ በኋላ እሄዳለሁ እዚህ ጋር ሶርት ቱ ቢ ይሄው ከኤ ወደ ቢ ለዋለሁ። ውጤታቸውን ይዞ ከኤደን ጀምሮ ወደ ቶማስ ይሄዳል ማለት ነው። ቅድም እንደዚህ አልነበረም። እሺ እነዚህን ደግሞ ሴሌክት አድርግና አሁን ደግሞ ምን ቢያደርግልኝ ሴቶችን ብቻ እንዲያሳየኝ ከፈለኩኝ እዚህ ጋር ሄዳለሁ። ፊልተር እላለሁ። እዚች ጋር እቺ ፊልተር ናት። የቱን ፊልተር ላድርግልህ? ለምሳሌ ሴቶችን ብቻ ከፈለኩኝ እዚህ ጋር ሄዳለሁ። ይሄው ሜል የሚለውን አጠፋለሁ ማለት ነው። ኦኬ አሁን ሴቶችን ብቻ ያሳየኛል ማለት ነው። ይሄው ሴቶችን ብቻ። ወንዶችን ብቻ ከሆነ ይሄው እዚህ ጋር ሄዳለሁ። ሜል የምትለዋን ቲክ አድርጌ ፊሜል የምትለዋን አጠፋለሁ። ኦንሊ ሜሎችን ያሳየኛል ማለት ነው። ስለዚህ ይህቺ ፊልተር ናት ማለት ነው። ሌሎቹን ይሄን አሁን ኦል አድርገውና ፊልተሩን ኦል አድርገውና ሁሉንም የሚያሳየኝ። ስለዚህ እነዚህን በዚህ መልኩ መስራት እንችላለን ማለት ነው። ሌላ እዚህ ጋር አሁን ያመጡትን አሳየኝ ያመጡትን ምናምን ፌል ያደረጉትን መለየት እንችላለን ማለት ነው። ለኤክሴል የተወሰነ ፎርማቶችን ላሳያችሁ። ፎርማት ባረግ ብንፈልግ አሁን ይሄን ብፈልግ መጀመሪያ ሴሌክት አድርገዋለሁ። ከዛ ራይት ክሊክ አድርግና እዚህ ጋር ፎርማት ሴሎችን ፎርማት አድርግልኝ የሚለው ጋር ገባለሁ። እዚህ ጋር አሁን ለምሳሌ አላይመንቱን ፎርማት እንዲያደርግልኝ ከፈለው 45 ዲግሪ አላይ እንዲያደርግ ማድረግ እችላለሁ። ኦኬ ጽሁፎቹ በዚህ መልኩ ይቀመጣሉ ማለት ነው። ሌላ አሁንም ፎርማት ጋር ገባና ሌላ ስታይል እንዲኖራቸው ማድረግ ብፈልግ ለምሳሌ ይሄው ቦርደራቸው ምን አይነት ይሁን የቴብሉ ቦርደር ብል ለምሳሌ ወፈር ያለ ነገር ብመርጥ ይሄው ይህን እመርጣለሁ። ዜን ኦኬ ማለት እችላለሁ። ከለሩስ ይሄ ምን አይነት ከለር ይኖራቸው? በነገራችን ላይ እነዚህ ኤክሴል ላይ ስንሰራ ሴሌክት አድርገን በቴብል መልኩ ማድረጋችን እንዳንረሳ። እዚህ ጋር ሚ ሴሌክት አድርገን እዚሽ ጋር ቴብል ብና ሁሉም ቦርደር ቢኖረው ይመከራል። አሁን ፈተና ምናምን ቢሆን በዚህ መልኩ እንዲሆንልኝ ነው የምፈልገው። ያው ሴሌክት አድርጋለሁ። አሁን እነዚህ ሄዲንጎችን ብቻ ማስዋብ ብፈልግ ይህችን ብቻ ሴሌክት አድርጋለሁ። ራይት ክሊክ አድርጋለሁ። ፎርማት ግባና እዚህ ጋር ማስተካከል ለምሳሌ ፎንታቸውን ብፈልግ እዚህ ጋር ቦልድ ኤንድ ኢታሊክ እንዲሆኑ ማድረግ ብፈልግ ይሄ ማድረግ እችላለሁ። ምናልባት ከለራቸውን መቀየር ብፈልግ አሁን እዚህ ጋር ገብቼ እዚህ ጋር ከለሩን ለምሳሌ ሄዲንጎቹ በቀይ ከለር ማድረግ ብፈልግ ይሄው እዚህ ጋር ቀይ ከለር ማድረግ እችላለሁ ማለት ነው። በዚህ መልኩ ማስተካከል እችላለሁ። እነዚህ አሁን በጣም ትንሾቹ ናቸው። ይህን ዳታውን ደግሞ በግራፍ ማስቀመጥ ሊኖርብን ይችላል። ሌሎች ተጨማሪ ፊቸሮችም ስላሉ ይሄንን ደግሞ በሌላ በቀጣይ ክፍል ቪዲዮ የማሳያችሁ ይሆናል ማለት ነው። ቪዲዮውን ለጓደኞቻችሁ ሼር አድርጉላቸው፣ ለጓደኞቻችሁ እንዲደርስ ማለት ነው። ምናልባት ግልጽ ያልሆነ ነገር ካለ ድጋሚ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ቦታ ብታስቀምጡልኝ ትችላላችሁ ማለት ነው። ሰላም።